ሄሎ አለቃ፣ አሁን አሪፍ ቦታ ላይ ነኝ። እርምጃ ልውሰድበት። ሮቤል አፍጥ ነው። እዚህ ያለው ጠጠር እያለቀ ነው። ስለዚህ ተቀያሪ ይፈልጋለሁ። እሺ አለቃ። ቆይ ሮቤል፣ ኬክ ደወለ እና ይኸውልህ፣ አውርቼ እስክጨርስ ምንም ነገር እንዳታደርግ። ሄሎ አለቃ። ሮቤልን ተመለስ በለው። ምን አልክ አለቃ? ሰምተሃል? ይኸውልህ ምንም ነገር ሳታደርግ ተመልሰና። እንዴ ማለት አለቃ? ተመልሰና አልኩህ አይደል? እንዴ ጭባ! ወይኔ ኮሎምቦስ! ወይኔ ኮሎምቦስ! ወይ አቢኒ፣ አንተ ጠፋህ እኮ አልተመለስክም እንዴ? አረ በቃውን ሰፈር ደርሻለሁ። ቤት ገብቶ መውጣት ብቻ ነው። በቃ ሻፍጥ ነው። ቆይ ግን ምን ልታረግ አስበህ ነው? እሱን ስትመጣ እነግርሃለሁ። አሁን እነሱ ሰፈር አካባቢ ነኝ። ቶሎና በእናትህ። በቃ እሺ መጣሁ። ወይ አፍቃሪ፣ እሱ ግራ ተገብቶ እኔንም ግራ ያገባኛል። አንቺም ገብቶልሻል ማለት ነው። ኮሎምቦስን አግኝታው ነበር? አላገኙትም። ምን ነው ዛሬ በጥብቅ ፈለግሽው? እነፋሲ እንደቀጠቀጧቸው ሰማክ? ማን ነገረሽ? እቺ ዲናናታ አሁን ደፍታብኝ ነገረች። ምን ነው እነዚህ ልጆች ካልሞትኩኝ አሉ እኮ። የኔ ኮሎምቦስ አይለቃቸው። የኔን ያልሽው? አይ የኛ ኮሎምቦስ ይሻልሻል። ለማንኛውም ለመልስ ምቱ እንዲዘጋጁበት ነገራቸው። እና አግኝታው ነበር ግን አንቺ ጃሰሚም እንዴ? አላየሁትም አልኩሽ እኮ። እሺ በቃ ካገኘው ንገረኝ። ምን ደረቅ ነው። ለነገሩ እኮ ዲና ሊወርድ ይነግራት ይሆናል። እሷ ጋር ደውዬ ባረጋግጥ ይሻለኛል። ሄሎ ልጁ፣ ዲና ነግራሻለች አይደል? ምኑን? ኮሎምቦስ ከማን ጋር እንደሚሰራ? አረ አልነገረችኝም። ዮርዲ አንቺ እህቴ ነሽ። እንደዚህ አይነት በወንጀል ከተጨማለቁ ሰዎች ጋር እንድትነካከል አልፈልግም። እንዴ ልጁ፣ ስለነ ማን ነው የምታወሪው? እህቴ አንቺ የዋህ ስለሆንሽ ሁሉም ሰው ነው የምታምኒው። እኔ ደግሞ እህቴ ስትጠቃ ዝም ማለት አልችልም። ቆይ ምን ተፈጥሮ ነው? ኮሎምቦስ የት ነው ይዘውት የነበረው? እርሱን አላቅም፣ ግን አሁን እኮ ለቀውታል። እና የት እንደሄደ አልነገሩሽም? አዎ። እሺ ለማንኛውም ራስሽን ጠብቂ። እቤት ነሽ አይደል? አይደለሁም። እና የት ነሽ? አቤኒ ላገኝሽ ብሎኝ ወጥቻለሁ። ብታይቴ እንዴት ደስ እንዳለኝ አታውቂ። ቆይ ምን ባደርግ ነው እቺ ልጅ ከዚህ ልጅ ማፋታት? ዮርዲ አሁን እየነገርኩሽ ተመልሰሽ እዛው ትሆኛለሽ። ባይ ኮሎምቦስ እንዳያገኝሽ ወደ ቤት ግቢ። እንዴ እኔ ምን አደረኩት? ያዋ ልጁ ካውሪ ነው። የእነሱን እልህ አንቺ ላይ እንዳይወጣ። የፈለገ ቢመጣ እኔ ከአቤኒ መቅረት አልፈልግም። የራስሽ ጉዳይ። ብሽቅ ሄጄማ የሚሆነውን ነገር ማየት አለብኝ። የፈለገ ቢሆን ዛሬ አቤኒን ቀርቼ ማስከፋት አልፈልግም። አቡሌ ምንድነው ተከሰክ? ኧረ አልተከስኩም። ከዚህ በላይ እዚህ ጋር ምን ያርክ ነው ደግሞ? ምንም እንዲሁ ብቻዬን መሆን ስለሚያስደስተኝ። ከመቼ ጀምሮ? ፋያ አንተ ግን አልተለወጥክም። ምን አባቴ ላድርግ? ጸጉረ ልውጥ እንዳሉም ብዬ እኮ ነው። እንዴት ፋያ አንተ ጸጉረ ልውጥ ሆናል እያልከኝ? ኧረ አላልኩም። እኔ ለጨዋታው ብዬ ነው። ለነገሩ እኮ አንተ ድሮም ከጥሩምቤ ጋር ስትሆን ነው ጨዋታ የሚመጣልህ ነው ብለን እናሳ ተገናኛችኋ? አዎ አግኝቻታለሁ፣ ግን አኩርፋኛለች። ኧረ እባክህ ተው፣ ናፍቆቱ ነው እንደዚህ የሚያደርገው ብለን። አንተ ግን ደህና ነህ? አቤት ፈገግታ፣ አቤት ፈገግታ። እኔ ምን አቡሊ በቃ ጥሩምቤን ስታያት እንደ ልጅነታችን ነው የሚሰማ። አንተን እኮ ነው
ነቃበል እንጂ ምን አልከኝ ፋሲሎ? ትተይ ጠፋኩ አይደል? ናፍቆት አለ ነው። ሰላማቲው ምን ፒስ ናቸው አልኩኩ። ውይ እረስቼው እኮ በእናትሽ። እኔ ደግሞ በቃ ቡሌ ሲመጣ የልጅነት ጨዋታችን ትዝ ብሎኝ እንዴት እንደማቅፈው ያልሽኝ እኮ ትዝ አለኝና። አንተ ምን አባ ነው የምታፈለው? አንቺ እያሳመምሽ ነው። ልቀቂኝ እንጂ። ስነ ስርዓት ነው ያዘሽ። ለቂ ባክሽ። እንዴ አሳመምሽኝ እኮ ያመሻል እንዴ? አንተ ደግሞ እንደማገላገል ትስቃለህ እንዴ? ምን ላርግ ብለህ ነው? ማሂ እኮ የሚያገላግላት ሰው ስለማትወድ ነው። ተሳሳትኩ እንዴ ማሂ? አንደኛ ነገር ማሂ እንዳትለኝ፣ ሁለተኛ ነገር ደግሞ አቡሌ ጥሩምቤ። በቃ ዝም በለኝሽ። ዋ በሎኔ የሚሄድበት ቦታ አለ። በደንብ ተጫወቱሽ። አንተ ፋያ ሄድኩ። ቦስ ግን ለምን ተመለስ አልከኝ? አላውቅም። ለኬኬ ማን እንደነገር አላውቅም። ሄሎ ኬኬ። ምንድነው? እንትን ኮሎምቦስ ፋሲልን ተከታተለው ብሎኝ እየተከታተልኩት ነው። ትላንት ተጣልተው ነበር። እሱን ሊበቀል ብሎ ነው። አለቃ ክፉ ነገር ያሰበ ይመስለኛል። ምን ላድርግ? የሚከታተለን ሰው አለ ማለት ነው። አላውቅም። ግን እንደፈለገ እንዲሆን አልፈቅድለትም። ግን ቦስ ካንተ ባላቅም ከኬኬ ጋር መጋጨት ችግር ነው። እባክህ ዝም በልኝ ወረዛ። በቅርቡ ጠብቀኝ፣ ያንተን ቦታ ወርሰዋለሁ። ለማንኛውም የመረጃ ትንሽ የለውም፣ ማሳወቅ አለብኝ። አሁንም ይቅርታ አላረክሽልኝም እንዴ? ምንድነው የምታወራው? አላውቅም። ምንም ደስተኛ አትመስይም። መስሎ ነው። እሺ ለምንድነው ትምህርትሽን ያቆምሽው? አንተ በእናትህ ቤት የጠላሁትን ሙድ እዚህ አታራምዳ። እሺ በቃ ካልደበረሽ ግን የልጅነታችን ቦታ እንድንሄድ እፈልጋለሁ። አንተ ሁሉን ነገር እንዳለ እንዲጠብቀ ነው እንዴ የምትፈልገው? ማለት አልገባኝም። አንተ ብዙ ማይገባ ነገር አለ። እሺ አስረጅኛ። ምንድነው ችግር አለ? አይ ምንም አይደለም። ስምምነታችን ግን እንደዚህ አልነበረም። ምንድነው የምታወራው? ቆይ ፋሲል ያደረገውን አልሰማውም ለማለት ነው? ቀድመህ እኮ አንተ ነው ያፈረስከው። እኔ ቆይ ምንድነው ያፈረስኩት ነው ወይስ ማፋፈር ተጀመረ? ስለምን ማፋፈር ነው የምታወራው? ቆይ አንተ ለምን ዲና እንደዛ አደረካት? ዲና እኮ በስምምነታችን ውስጥ የለችም። ዲና የፋሲል ጓደኛ ናት። እሱን ደግሞ በደንብ ታውቃለህ። እንደዛ ከሆነ በጣም ጥሩ። ሁሉንም ነገር ለኬኬ ሪፖርት አድርጌያለሁ። ካሁን በኋላ ለሚፈጠረው ነገር እኔ ተጠያቂ አልሆንም ማለት ነው። ምን እንደመጣ ነው? ምንድነው ወይ? አንተ በእናትህ ይሄም ስንፍተኛ አልኩ አንዴ። እሺ ወዴት ነው? እቺ ልጅ ወዴት እያመራች ነው? ይህንን ነገርማ ሄደን ማውራት ሳይኖርብኝ አቤኔስ መጀመሪያ ሰላምታ አይቀድም? ይቅርታ ፋያ፣ ግራ ገብቶኝ እኮ ነው። ሰላም ነህ? አለሁልሽ። የዋህ ምን ይሆናል ብለሽ ነው? ደግሞ በጣም አምሮብሻል። እውነት አቤኔ የሚወደው ይመስልሃል? ወዶ ነው የሚወደው? እና ግን የት ሄዶ ነው? ደግሞ እኮ አንተ እንደምትመጣ አልነገረኝም። ኦኬ፣ ለምን መጣህ እያልሽኝ ነው? መሄድ ይችላል። ኧረ አይደለም፣ ተቀልልሽ ነው እባክሽ። እሺ፣ የት ሄዶ ነው በለው። ዛሬ በጣም ተናፍቋል ማለት ነው አይደል? አዎ ፋያ፣ በጣም ይናፈቀኝ። ለማንኛውም ይሄን ደብዳቤ ስጣት ብሎ ነው ይላከኝ። የምን ደብዳቤ?
አላውቅም ብቻ ስጣት ነው ያለኝ። እና አይመጣም? አይ እሱን አልነገረኝም። ዮርዲዬ የኔ ቢራቢሮ ደህና ነሽልኝ? በጣም ናፍቀሽኛል ቢራቢሮዬ። አንቺ እኮ ባለ ክንፍ እኮ ነሽ። ካለሁበት ክንፍ ብለሽ መጥተሽ ናፍቆቴን ብወጣ ምን ያህል ደስ ባለኝ። አንቺ እኮ የህይወት አድማቂ እኮ ነሽ። በጣም በጣም ነው ውድድ ማደርግሽ ቢራቢሮዬ። ከዚህ በኋላ እንደማላገኝሽ ባሰብኩኝ ቁጥር ጭንቀቱ ካሁኑ ሊገለኝ ነው የኔ እርግብ። ዛሬ መጨረሻ ቀናችን ላይ በሰፊው እንድንለያይ ፈልጌ ነበር፣ ግን በቃ ሁሉም ነገር እንዳሰብኩት አልሆነም። ቤተሰቦቼ በስራ ምክንያት ወደ ሌላ ቦታ ስለተዘዋወሩ እነሱ ጋር መሄድ ግድ ሆኗል። እናም ትላንትና ወደ ቤት ስገባ በድንገት ነገሩኝ። አሁኑንም እንድወጣ አስገደዱኝ። ቅድምም ቀደም ብዬ ደወልኩልሽ ወደ ውጭ ሲልኩኝ የመጨረሻ ልሰናበትሽ ነበር፣ ግን በቃ አልሆነም። ፈጣሪ ከፈቀደ እንገናኛለን። ከልብ ያፈቅርሻለሁ። ቻው የኔ እርግብ። ምንድነው ዮርዲ? አቤኔ ጥሎኝ ሄደ። ወዴት ነው የሚሄደው? አላውቅም። ይሄ እንዴት ይሆናል? እባክህ ፋያ ውሸት ነው በለኝ። ቆይ ነገር እውነት ነው እንዴ? ምኑ? እንዴ ቅድም እኮ ደብዳቤውን ሲሰጠኝ ጥብቅ አድርጎ ነበር ያቀፈኝ። እየተሰናበተኝ ነው እንዴ? የምርህ ነው ፋያ? አዎ። ወይኔ ጓደኛዬ፣ በቃ እንደዋዛ ተለያየን ማለት ነው? ፋሲል፣ እኔ ያለ አቤኔ መኖር አልችልም። አቤኔን አምጣልኝ፣ አቤኔን አምጣልኝ፣ አቤኔን አምጣልኝ። የኔ ጌታ ቢቀው ጠራሽ? ኧረ እኔ አልጠራሁሽም። እና የኔ ብራ ብራ ያለኝ ማለት የኔ ቢራቢሮ አስጨነቅኩሽ አይደል? ይኸው የትም አልሄድም፣ አብሬሽ ነኝ። ከዚህ በኋላ የትም ጥለኸኝ አትሄድም አይደለ? ውሸትን ነው? አዎ የኔ ግን የትም ጥዬሽ አልሄድም። ግን ለምን እንደዚህ አደረክ? ምን ያህል እንደምትወጂ ለማረጋገጥ። እኔ እስከ ዛሬ እንዴት እንደምወዳት አታውቅም ማለት ነው። እኔ ግባ ቃለሁ፣ ግን በዚህ መልኩ ስለመጣው በጣም ይቅርታ። ይቅርታ አላደርግልህም፣ አኩርፌያለሁ። በእኔ ጨክነሽ? አንተስ በእኔ ጨክነኝ የለ? እኔ እኮ ባንቺ ጨክኜ አልጨክኝም። እሺ ይኸው ይቅርታ። ከዚህ በኋላ ግን ሁለተኛ እንደዚህ አይነት ነገር እንዳታደርግ እሺ? እኔ ግባ ነገር የኔ እርግብ፣ የኔ ቆንጆ፣ ይሄ ደግሞ የኔ ስጦታ ነው። ይህንማ ቤት ነው የምታቸው ያለ። እሺ ልቀሳት፣ በጣም ነው የምወድሽ። በሉ በቃ ይመቻችሁ፣ እኔ ልሂድ። ፋያ፣ በጣም ነው የማመሰግነው። አረ ችግር የለውም። እንዴ ይሄን ነገር ፋያ ያውቅ ነበር እንዴ? እንግዲህ ምንም ማድረግ አልችልም። አልቃሽዋ ልጅ ፋያ አለቅም። እሺ ቆይ ምን ልታደርጊኝ? እሱን ከዲና ጋር ነው ተማከረ የምነግርህ። አረ ተይ ዮርዲ፣ የእሷን ስም አትጥሪብኝ። መድኃኒት እኮ እሷ ስለሆነች። ኦኬ አንተም ጀመርክ። እንገናኛለን። እሺ በኋላ በሉ ቻው። ያጣፍጥላችሁ። ነይ እንዴ እና ሄዱ። ለዚህ ነው ማትማረው ማለት ነው? አዎ ከሰማች እስቲ የሆነ ነገር አድርግ። መማርም አለባት። ቆይ ትምህርቷን ከስንት ነው ያቋረጠችው? ከ9 ነው። ከ9 በኋላ ልማርም አለች። እኔማ የኔ ጣፋንታ እንዳይደርሳት በጣም ብዙ ነገር አድርጌ ነበር፣ ግን ልጅቷ ምንም ልሰማ አይደለች። ሄዱ፣ ቆይ ቅድም ካልኩሽ ልጅ ጋር ምንድነው ግንኙነታቸው? በቃ የሰፈር ዱርዬ ነው። ካሊያ ግን የሆነ ሰው ሳይኖራቸው አይቀርም። እና ማሂ ከነሱ ጋር ምን ታደርጋለች? አቡሊ ጥሩምቤ እኮ በጣም አስቸጋሪ ነበረች። አሁን እኮ በጣም ብዙ ነገሯ ተቀይሯል። ለነገሩ ልክ ነሽ። እኔ ላይም በጣም ተለውጣብኛለች። እናንተስ ከዚህ በኋላ እዚህ ነው የምትሆነው? አዎ ሄዱ። ትምህርትስ? ተመዝግቤያለሁ። አይ ደስ ይላል። በኋላ ቤት ናሺ። እማዬ አንተ ነገር መቼም አይሆንላትም።
እሺ እመጣለሁ። በአንቺንም ከስራ ላስቆምሽ። በኋላ እንገናኛለን። በቃ ቻው። ቻው። አንተ እየተከታተልከኝ ነው? ማን ነው? ምኑ? አሁን አብሮሽ የነበረው ልጅ ማን ነው? እንዴ ቆይ አንተ ማንስ ቢሆን አንተ ምን አገባ? ማለቴ ምንም ያው ለማወቅ ነው። አታስብ፣ ምንም አይደለም። ማለት ምንሽስ ቢሆን እኔ ምን አገባኝ? እሱንም አንተ ወቀው እንጂ የጠየቀኝ እንኳን አንተ ነህ። አይ እኔም ድንገት ስላየሁሽ ለዛ ነው የጠየቅኩሽ። ነው? ጥሩ በቃ እሺ፣ አብረን መሄድ እንችላለን? አዎ፣ እንደውም ገዛው ቃልኝ ታጋዛኛለህ። ና እንሂድ። ኧረ ጣጣ የለውም። ሂሳቡ ካንቺ ጉልበቱ ከኔ ከሆነ ይቻመኛል። አልቀረብህም። ሂሳቡን ክፈልልኝ ብለህ እስከ ታባህ አምጥተህ ትከፍልልኛለህ። ያበደርኩን ብድር እኮ በስንት ሽማግሌ አስለምኝ አይደል እንዴ ተቀበልኩ? ረሳው እንዴ? ኧረ ጭዌ ሄዱ ግን ዛሬ የሌለ ነው የተመቸሽ። አሁን እዚህ ቆመት አድርቀኛለህ ወይስ እንሂድ? ኧረ እንሂድ። ና አንቺ የምድር ጉድ ደግሞ እዚህ ምን ቀረሽ? ካንተ ምን ይቀረኛል? ይሆን ከነጫጭባ በለው በቃ ናፍቆቴ ያስቀምጥሽ ማለት በረፍት ቀናችን እንኳን ሳታይ መዋል አትችይም። ኦኦቴ አልቀረብም። ቆይ እኔ ሰው አጥቼ ነው አንተን ፍለጋ እዚህ ድረስ የምመጣው? እና ማንን ፍለጋ መጣሽ? ዮርዲ እንደሆነ ካቢኔ ጋር እንደሆነ ሳትነግርሽ አትወጣ። ቆይ አንተ ራስህ እንደምን እያየን ያለው? እንደመቱ ማለት እንደለመቱ እንደርግቧ አሁን ላይ ውድሱ አይደል? ለነገሩ አልፈርድብም። ከእንዳንተ አይነት ቀፉ ጭንቅላት ከዚህ በላይ አልጠብቅም። ታይ ሄዲ ነው እንደምታፈቅረኝ እኮ አውቃለሁ። አሁን ማንም ሰው የለም። ለምን አሁን በግልጽ አነግረኝም እንደምትወጂ? ምን ነው ሌላስ የለህም? በግልጽ ነግሬሃለሁ እኮ በምድር ላይ እኔ እናንተ ብቻ ብንቀር በእንጨት ንክች አላረገም። እሺ ውይ ታይ ነው እንዴ? ምን ሆነሽ ነው? እነዚህን የመሰሉ ውብ እጆችሽ እኔ እኮ ሳሳታለሁ። እነዚህን የመሰሉ ዱሽ እጆችሽ እያሉ ማለት አንተ ጉሬዛ ማን ነው ዱሽ? ማባዩና አንተ ነጫጭባ እኔ ዲና አይደለሁም። እሺ ባልሰራ ላሳያለሁ። ወይኔ እርግቤ ለምን እንደምወድሽ ግን ታውቂያለሽ? እስኪ ንገረኝ። በቃ ለእኔ ብቻ የተፈጠርሽ ስለሚመስለኝ። ታውቂያለሽ፣ ሳንግባባ በፊት አይኖቼ አንቺን ይራቡሽ ነበረ። በቃ አንቺ ማየት ለእኔ ጠጋቢ ነው። ከትምህርት ቤት በሆነ ምክንያት ስትቀሪ የማረገው ነገር ይጠፋኛል። እኔም እኮ እንዳየውን የወደድኩ ግን ምን ግን በቃ ፈራው። አስፈራለሁ እንዴ? በጣም ምን ማለቴ ያኛው ማስፈራት እኮ አይደለም። እና አንተ ደግሞ ገብተዋል። የኔ እርግብ ምን ነው መታፈሩ? እንደውም በዛኛው ሰምሻለሁ። አራቢኒ ሲያይናል። ይሄ ነው ማፍቀር ወንጀል ነው እንዴ? ደግሞ አንቺን ማፍቀር ወንጀለኛ የሚያስብለኝ ከሆነ ለምን የሞት ቅጣት አይሆንም? አንቺን ከማፍቀር የሚያግደኝ አንዳች ኃይል የለም። አቤኒ ወይ ቢራቢሮዬ፣ ይሄን ያክል ነው የምትወደኝ? አዎና፣ ከኔ ጋር ስትሆኝ በጣም ደስተኛ ነኝ። ስለዚህ ጣፈንታዬ ነሽ ማለት ነው። እኔም እወዳለሁ። ምን ያህል? በቃ እችን ብቻ ምን ነው ቸኮሌቴን አልወደድሽውም እንዴ? እረ ወድጄዋለሁ። እና ለምንድን ነው ማትበዩ? እዚህ መብላት አልፈልግም። ለምን? ቤት ወስደውና ስትናፍቀኝ ቀስ እያልኩ ነው የምበላው። ምን እንደ ቸኮሌት ነኝ ማለት ነው? ከዚያም በላይ ቆይ ወዴት ነው የምትሄጂው? አባ አንተ በእናትህ አዛ አታርገኝ። ማሂ እሺ ጥሩምቤ፣ ቆይ እስከ መቼ ነው እንደዚህ የምትቀጥዩ? አቡ ተፋታኝ ባክህ። በቃ እኔ ተምሮ ሙድ ምናምን አይመቸኝም። ለምን? ምክንያቱ ምን ይሰራል? ይጠቅመኛል እንጂ
ምናልባት አንድ ቀን መፍትሄ ኖሮ ይሆናል። አባት ትልፋ እባክህ። ታውቂያለሽ፣ አሁን ላይ ተራርቀን ሊሆን ይችላል፣ ግን ደግሞ የልጅነታችን ማይቺ እንዳልነበረች በደንብ ነው የማውቀው። እና ምን ይጠበስ? እዚህ ሀገር ላይ ማን ህልሙን ሲኖር አይተሃል? አንቺ ታደርጊዋለሽ። አረፈደም ማይ። አረላሽ የውላ አቡሌ፣ ድጋሚ እንደዚህ የምታዝገኝ ከሆነ አላገኘመሽ። ምን ነው ንቅሳቴ? ወይ እርግቤ፣ ስትናፍቀኝ ምን እንደማደርግ ታውቃለህ? ምንድነው የምታረጊው? እስኪ ንገሪኝ። አንተን እያሰብኩ ቆንጆ ሙዚቃ ሰማለሁ፣ እዘፍናለሁ። ከዛም አንተን ያገኘው ይመስለኛል። እና አሁን አዘፍኝልኝ? አሁንማ አውራኝ እኮ ነህ። ቢሆንም እኔ ድምጽሽን መስማት እንደምወድ ታውቂያለሽ። እሱማ አውቃለሁ። ስለዚህ ትዘፍኝልኛለሽ? ተው አቤኔ። እርግቤ። እሺ፣ ግን እንደ ቀድሞ ድግፍ ብዬ ነው መስፈን የምፈልገው። ደስ ይለኛል። ከተመኘሁትን ከጠበቅኩት በላይ ፍቅር አለ በህይወቴ ሁሌም አንተን በማግኘቴ የኔ ቆንጆ ውብ እኮ ነህ የታላቅ ጥበብ ትዕይንት የኔ ቆንጆ የምታምር ግሩም ስራ ልዩ ፍጥረት ወድሃለው መቼም ቢሆን አንተ ለኔ ነህ ልዩ ሰው ወድሃለው ዛሬም ነገም አልለውጥህም በምንም። በጣም ነው አመሰግነው። እሺ ነው እርግብ። እሺ እኔ በቃ ወይኔ ልጅ፣ ቆይ ምን ባደርጋ ነው የሚሻለን? ወይ ሊዱ። ኮሎምቦስ ምን አደረገሽ? አስፈራርቶኝ ሄደ። ሁላችንም አለቃችሁም ብሏል። ምን? ቆይ አንቺን አልጎዳሽም አይደል? ትንሽ ብቻ ነው አንገቴን አንቆ አስፈራራኝ፣ ግን በጣም ነው የሚያስፈራው። አይዞሽ እህቴ። አሁን የት ነው ያለሽው? እኔ ወደ ቤት ልገባ ነው። በእናትሽ አንቺን የሆነ ነገር እንዳያደርግሽ ነይ። እሺ እህቴ፣ አሁኑኑ እመጣለሁ። ምን ነው እርግቤ፣ ችግር አለ? ኮሎምቦስ ሊዱን ድጋሚ ያስፈራራት። ይሄ ልጅ ግን አለቀውም። አቤኔ አትናደድ፣ እሱ እኮ ዱርዬ ነው እና እንደፈለገ መሆን አለበት እንዴ? የሆነ ነገር እንዳያደርግብኝ እኮ ነው። በቃ እኔ መሄድ አለብኝ። ለምን? እሱን ፈርተሽ ነው? አይደለም፣ ሊዱ ብቻዋን ነች። አብሬያት መሆን አለብኝ። እሺ በቃ ተነሽ፣ አብረን ነው የምንሄደው። እሺ። ደግሞ ምን እያሴሽ ነው? አረ ምንም። ምን አደረግሻቸው ደግሞ? አረ ምንም አላረኳቸው። እየተዋወቅን አሉ። ለማንኛውም ምን ልርዳሽ ብዬ ነው የመጣሁት። እንደዛ ከሆነ አንድ ነገር አድርግልኝ። ግን ታውቂያለሽ ያስከፍልሻል። ለሱ ችግር የለውም። እሺ ምን እንዳደርግልሽ ነው የፈለግሽው? ለአቤኔ ቴክስት ላክልኝ። ምን ብዬ? እሱን እነግርሃለሁ። ቆይ አንተ ምንም አይገባም እንዴ? ዮርዲ የኔና የኔ ነች ስትባል አይገባም? በቃ እንደፈለገች ስትጮትብህ እውነት ይመስላል አይደል? ጅል። ለማንኛውም ንቃ። አሁን እንኳን እኔ ጋር እንደምትመጣ የማታውቅ ደኔዝ የሆንክ ሰው ጅል። ምን ነው አቤኔ፣ ችግር አለ እንዴ? ምንም ችግር የለም፣ ግን መመለስ ይኖርብኛል። አብሬ ልሁን እንዴ? አይ አያስፈልግም። ለልጅ ያደረሽላት። ቻው። እንዴ አታክፈኝ እንዴ?
ወይኔ አንቺ ግፍሽ ግን ደግሞ ምን አረኩ? ምን ግን እህትሽ ናት አይደል? እሱ አያገባም። ብርን አገኘክ አይደል እንዴ? እሱማ እኔ ምን አገባኝ። እንደውም ኮሎምቦስ ምን ሆነ? አረ ምንም አልሆነም። ምንድነው የምታወዛግቢ? እና ስለ ኮሎምቦስ ለምን አነሳክ? አገኘው እንዴ? አሁን እኮ ከኔ ልቅ ላንቺ ነው ቅርቡ። አንቺ ሳታገኙ እንዴት እኔ ያገኘዋለሁ? ምን ማለት ነው? እንግዲህ ያልኩትን ብያለሁ። በቃ ከኔ ጋር ያለን ጨርሳል። መሄድ ትችላለህ። እሺ ንግስት ሆይ፣ ምናልባት ካገኙት ምን ልበልልሽ? ምንም አትበለው። ደግሞ እንዲህ በለው ብልክ ለሱም ብር ልጠይቀኝ ነው? እና ታዲያ ኖ መኒ ኖ ፈኒ ሲባል አልሰማሽም? በቃ ምንም አልፈልግም። ታዛዥ ነኝ። ሲያስጠላ። ሄሎ አለቃ። ምን ፈለክ? አለቃ እኔ ምንም ሊገባኝ አልቻለም። ምኑ ነው ሊገባ ያልቻለው? ቆይ ለምንድን ነው ፋሲል እንዲቀጣ ያልፈለግከው? እሱ ያንተ ጉዳይ አይደለም። አርግ የተባልከውን አርፋ አድርግ። ግን እኮ አለቃ ፋሲል በእኛ መካከል ያለውን ህግ አፍርሷል። ህጉ የሚሰራው ለኛ ነው። ፋሲል ደግሞ ከዚህ ህግ ነፃ ነው። እንደዛ ከሆነ በእኛ ህግ ሊዳኝ አይገባም። ስለዚህ መቀጣት አለበት። አርፈ የተባልከውን አድርግ፣ ያለበለዚያ ቅጣቱ የከፋ ነው የሚሆነው። ሄሎ፣ ቆይ ፋሲል ማን ቢሆን ነው በዚህ ልክ ቦታ የተሰጠው? ምን ነገርማ ማጣራት አለብኝ። ፋሲል ማን ነው እሱ? ቆይ በዚህ ልክ ቦታ የተሰጠው ቆይ ማን ነው እሱ? ማን ነው ፋሲል? ቆይ በዚህ ልክ ቦታ ሊሰጠው የተቻለ ማጣራት አለብኝ።